ሃሌሉያ ክብር ለጌታ ለኢየሱስ ይሁን አሜን በአእምሮ መታደስ የሚለው ክፍል 12 ላይ ነው ያለው እንማራለን ዛሬ ደግሞ ዩኒክ የሆነ ነገር ነው የሚሆን የተለየ ነገር ነው የሚሆን ብቻ እናንተ ጆሮአችሁን ከፍታችሁ ስሙ አዳምጡ ወደ መንፈሳችሁ አስገቡት እግዚአብሔርን ቃል ተአምር ነው የሚሰራው በህይወታችሁ ሃሌሉያ አሁን በአእምሮ ስለመታደስ ሮሜ 12 ቁጥር 2 ላይ ምን ብሎናል እንግዲህ ሮሜ መጽሐፍን ስታነቡት ከምዕራፍ 1 ጀምሮ እስከ ምዕራፍ 11 መጨረሻ ድረስ ስለመዳን የሚነግራቸው በክርስቶስ ኢየሱስ ስለተፈጸመልን መዳንና እኛ ደግሞ እንዲሁ እንዴት በነፃ እንደጸደቅን ነው የሚያወራው ከልዩነት እንደሌለ ሁሉም ሰው ኃጢአተኛ እንደሆነ አይሁዳዊም ቢሆን የግሪክ ሰውም ቢሆን ማንኛውም ሰው መካከል ልዩነት የለም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ሁሉን ነገር ነገረንና ሮሜ 11ን ሲዘጋው እንግዲህ ያለ ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ነውና ስለዚህ ከዘላለም እስከ ዘላለም ለርሱ ክብር ይሁን ብሎ ይዘጋዋል አሁን ከዛ ጥያቄ ትጠይቃላችሁ ማለት ድኛለሁ ጸድቄያለሁ ጌታ ኢየሱስን ተቀብያለሁ አሜን 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 አሁን ቀጥሎ እሺ አሁን እንዴት ነው ምኖረው የሚለው ጥያቄ ነው ቀጥሎ ያለው ማለት ኦኬ ሶ ሮሜ መጽሐፍ ምዕራፍ 12 ላይ ቁጥር 2 ላይ ምን ይለናል ተመልከቱ እንዲህ ይላል የእግዚአብሔር ፈቃድ አለ እርሱም አለ በጎና ደስ የሚያሰኝ ፍጹምም የሆነው ነገር አለ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጧል ምን እያለን ነው መሰላችሁ ጌታን ስትቀበሉ ሃይማኖት አይደለም የቀየራችሁት ግን የቀየራችሁት ነገር አለ ግን ያ የቀየራችሁት ነገር ሃይማኖት አይደለም የሆነ ኦርቶዶክስ ከሚባል ሃይማኖት ወጣችሁ ሌላ ሃይማኖት ውስጥ አይደለም የገባችሁት ሌላ የሆነ ሃይማኖት ትታችሁ የሆነ ሃይማኖት ውስጥ አይደለም የገባችሁት ጴንጤ ብለውን ነው እንጂ እኛ ጴንጤ አይደለም ብለውን ነው ግን ጴንጤ አሪፍ ነው ስሙ ራሱ ደስ ይላል ይሆን ኦኬ ግን እኛ እንደዛ አይደለም ይሆን የተቀየረ ነገር አለ ያ የተቀየረው ነገር ግን ሃይማኖት አይደለም ህይወትን የቀየረ ነው ጌታ ኢየሱስ ሲናገር እኔ የመጣሁት ህይወት እንዲሆንላቸውና እንዲበዛላቸው ነው የመጣው እሱ ህይወት እንዲሆንልን ነው ህይወት ቀይረናል አሁን ኦኬ ማንም በክርስቶስ ቢሆን ምንድነው አዲስ ፍጥረት ነው ኦኬ ጌታን ሲቀበል አዲስ ፍጥረት ነው ይሄ አዲስ ህይወት አሮጌው ህይወት አይደለም ኦኬ በዛ ባሮጌው ህይወት ውስጥ በነበርን ጊዜ አሮጌ ነገር ነበር የምናረጋው ኦኬ አሮጌ አስተሳሰብ ነው ያለን ስለ እግዚአብሔር የነበረን ዕውቀት አለ እዛኛው ውስጥ ያለን መንፈሳዊነት የሚመስሉ ነገሮች አሉ ምናደርጋቸው ነገሮች ነበሩ እንጾም ነበር እንጸልይ ነበር እንሰግድ ነበር የተለያየ ነገር እናደርግ ነበር እዛኛው ህይወት ውስጥ በነበርን ጊዜ ማለት ነው አሁን ጌታን ስንቀበል አዲስ ፍጥረት ሆነ ይህ አዲስ ፍጥረት የሆነው ሰው እንደዚህኛው አይነት ሰው አይደለም ሌላ ነው አሁን አዲስ ፍጥረት ስንሆን ዕውቀታችን ግን አዲስ ፍጥረት አልሆነም አሁንም ያለን ዕውቀት ስለዚህኛው ሰውዬ ነው እንጂ ስለዚህኛው አይደለም ሰምታችሁኛል ጌታን ከመቀበላችሁ በፊት ስላለው ሰውዬ ነው የምታውቁት ማነሽ አንቺ ተብሎ እዚህ ጋር ስትጠየቅ ያችን ነው የምትናገረው እኔ በባህሪ ፊት ለፊት ነኝ ትላለች ያችኛዋ ናት በባህሪ ፊት ለፊት ነው የምናገረው አረ እንደፈለጉ ሊሰድቡን እኮ ነው እንደዚህ የሚሉት ልጥፍ አድርገው እኔ ፊት ለፊት የተሰማኝን ነው አትናገሪኝ ፊት ለፊት የተሰማሽን አትናገሪኝ እንደዚህ አይነት ነገር አለ እንደዚህ ይላል የትኛውን ሰውዬ ነው የሚያውቁት ይሄንኛውን ሰውዬ ነው የሚያውቁት ይሄንን አያውቁትም ይሄ አዲስ ፍጥረት የሆነውን ሰውዬ አያውቁት ይሄንኛውን ሰውዬ ነው የሚያውቁት ይሄኛውን ስለሆነ የሚያውቁት ትምህርት አሁንም እንደማይገባቸው ነው የሚያውቁት አሁንም
ስለዚህ ሰው የሚያውቁት ምንድነው? ደካማ እንደሆኑ ነው። እዚህ ጋር ሆነው ስለዛ ሰውዬ ነው የሚያውቁት። እኔ በቃ ፓስተር ጸልይልኝ ከዚህ ነገር መውጣት አቅቶኛል ይላል። ከዚህ ነገር መውጣት አቅቶኛል፣ በቃ ይህንን ኃጢአት ማቆም አቅቶኛል። ስለዛኛው ሰውዬ ነው የሚያውቁት። ገብቷቸዋል አይደል? እስካሁን ይህንኛው ሰውዬ ማን እንደሆነ ያውቁ። ኦኬ፣ ስለ እግዚአብሔር የሚያውቁት ዕውቀት፣ እግዚአብሔር ማን እንደሆነ የሚያውቁት ዕውቀት እዚህ ጋር ያሉ የሚያውቁትን እግዚአብሔርን ነው የሚያውቁት። አሁን እዚህ ጋር ሆነው የሚያውቁት እግዚአብሔር ያንን እግዚአብሔር ነው። ከኔ ጋር ናቸው። እዚህ ጋር ሆነው የሚያውቁት ጌታ ኢየሱስ ያንኛው እዛ ያሉ የሚያውቁት ጌታ ኢየሱስ ነው። አሁን ምን አለን መጽሐፉ? አሁን ጌታ እኮ አለ ከዚህ አውጥቷችሁ አዲስ ፍጥረት አድርጓቸዋል። አዲስ ናችሁ። አሮጌው ነገር ምን ብሏል አለ? አልፏል። ያ ሰው እኮ አልፏል። እናንተ አሁን ነኝ የምትሉት ሰውዬ አልፏል አለ። አሁን እግዚአብሔር እያላችሁ የምትጠሩት አለ ያንኛው አሮጌው ሰውዬ እግዚአብሔር እያለ የሚጠራው ነው። አሁን ኢየሱስ የምትሉት ያንኛው አሮጌው ኢየሱስ የሚለውን ነው አላችሁልኝ። አሁን ምን ማድረግ አለባችሁ አለ? አስተሳሰባችሁ መለወጥ አለበታል። ይሄ አስተሳሰባችሁ ካልታደሰ አለ ይሄ ሰውነታችሁ ወደዚህ አዲስ ወደ ተፈጠረው ሰው መቀየር አይችልም ማለት እየሰማችሁ ነው። አሁን ልክ በክርስቶስ ስንሆን አዲስ ፍጥረት ሆነናል አይደል? አዲስ ፍጥረት ስንሆን አዲስ ፍጥረት የሆነው መንፈሳችን ነው። ውስጥ ያለው ሰው ነው አዲስ ፍጥረት የሆነው። ይህንኛውን ግን በመስታወት ሄዳችሁ ብታዩት ያው ነው። ሁሉ ነገራችሁ ያው ነው። እንዴ አዲስ ፍጥረት ሆናችኋል አልተባለም ወይ? ሆነናል። አዲስ ፍጥረት የሆነው ግን ምናችን ነው መሰላችሁ? መንፈሳችን ነው። ትዝ ይላችኋል አዳም ዘፍጥረት ላይ ከዚህ በበላ ቀን ሞትን ትሞታለህ ተብሎ ነበር አይደል? በበላ ጊዜ ወዲያው ሞተ። እንዴ ግን ሞቷል። የሚገርማችሁ የሞተው ምኑ ነው? መንፈሱ ነው። ከኔ ጋር ናችሁ? መንፈሳችሁ ከሞተ ግን ሰውነታችሁ ይሞታል፣ ወደዛ ነገር ይቀየራል። ከኔ ጋር ናችሁ? ሰውነታችሁ መቀየሩ አይቀርም። አዳም ኃጢአትን ከሰራ በኋላ ከዛ ጊዜ ጀምሮ ሞት የሚባለው ሰው ውስጥ ገባ። ያ ሞት በጊዜ ውስጥ ምን እያደረገ መጣ? ሰውነቱን እያስደከመ፣ ሰው እየቆየ ሲሄድ እያረጀ እየታመመ በሽተኛ የሆነ የሞት ፕሮሰስ ሰውዬ ውስጥ ገብቷል። ከዛ ምን ያደርጋል? መጨረሻ በስጋ ይሞታል። አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲለን አዲስ ፍጥረት የሆነው የቱ ነው? መንፈሳችን ነው። መንፈሳችን አዲስ ፍጥረት ሆኗል። ነገር ግን አዲስ የሆነው ቅድም አሮጌው የሆነው ሰውነታችንን እንደቀየረው አዲስ የሆነውም ሰውነታችንን ይቀይረዋል። አዲስ የሆነው ሰውነታችን እንዲቀይረውና በሰውነታችን እንዲገለጥ ምን ማድረግ አለብን? በአእምሯችን መታደስ አለብን። በእውቀት መታደስ አለብን። የእግዚአብሔርን ቃል ማወቅ አለብን። ካላወቅነው ምንም ልዩነት ሰው ለአንዳንድ ሰው ሄዳችሁ ወንጌል ስትመሰክሩለት ጌታ ኢየሱስ ይወድሃል፣ ጌታ ኢየሱስ ያድናል ስትሉት ምን አንቺ ያው አቅሽ የለወይ ነው የሚሏችሁ። አንቺ ትናንትናም ያው ነሽ ዛሬም ያው ነሽ፣ ለምንድን ነው ጌታን የምቀበለው ነው የሚሏችሁ። ምን ለውጥ አይተውብሽ አንቺ ላይ? ከኔ ጋር ናቸው። ምን የምትመሰክሩላቸው ምን ነገር አለ በህይወታችሁ? ዩሲ የሚያዩት ምን ነገር አለ? ምን የተለወጠ ነገር አለ? ምክንያቱም እነሱ መንፈሳችሁን አያዩ። እግዚአብሔር ብቻ ነው ውስጣችሁን የሚያየው። እግዚአብሔር ብቻ ነው ውስጣችሁን አይተው ልጄ ጻድቅ ናት የሚለው። እነሱ ግን ውስጣችሁን አይተው ዋው ችማኮ እቺኮ የእግዚአብሔር ልጅ ናት አይሉም። አይታይም። ያ አዲስ የተፈጠረው ዳግመኛ ከእግዚአብሔር የተወለደው አይታይም። የሚያዩት ሰውነታችሁን ካልተለወጠ ምንም ያው ነው ይሏቸዋል። ያው ነው ይሏቸዋል። አይ ልዩነት አለ። አሜን በሉ እስቲ። ልዩነት አለን በሉ። ግድ የለም ልዩነት አለን በሉ እስቲ። መጽሐፍ ቅዱስ ከማያምኑ ጋር በማይመች አካሄድ አትጠመዱ ብሎ ልዩነታችንን ሲናገረው ምን ብሎ ነው የሚናገረው? ብርሃን ከጨለማ ጋር፣ ጽድቅ ከአመፅ ጋር።
ከኔ ጋር ናችሁ? ክርስቶስ ከቤልሆር ጋር፣ የእግዚአብሔር ቤተ መቅደስ ከጣዖት ቤት ጋር ከኔ ጋር ናችሁ? የሚያምን ከማያምን ጋር ምን ህብረት አለው? ምን ክፍል አለው? ምን መጋጠም አለው? ምን ስምምነት አለው? ምን አንድነት አለው ይላል። ለየተለየን ነገር ግን ያም ብርሃን እንዴት እናሳየው? አሁን ብርሃኑ አልታይ ስላላቸው ሰውነታችንን ስለሆነ የሚያዩት አንድ ነን። ወንጌል ለመስበክ እንኳን አቅም የለንም። አብረዋችሁ የሚሰሩ ሰዎች ቅናት እንኳን የለባቸውም። ኧረ ከሷ ጋር አንድ ቀን ሄጄማ እንደዚህ በቃ ያረጋትን ጌታ አየዋለሁ እንዳይሉ ምንም የሚያስቀና ነገር የለም። እንዲያውም እዛ ውስጥ የምታስቸግሯቸው ካልዳነው በላይ እናንተ ናቸው። አንዳንዶቻችሁ ጌታ ይባርክ። እውነት እኮ ስለሆነ ከኔ ጋር ናቸው። አላችሁ ወይ? ከኔ ጋር ናቸው። ኢየሱስ ጌታ። አሁን ያ ብርሃን መገለጥ አለበት። እናንተ ውስጥ ብርሃን አለ። እውነቱ ያ ነው። እናንተ ውስጥ የተለየ መልክ አለ። ኧረ አሜን ነው ወይ? እናንተ ውስጥ የክርስቶስ መልክ አለ። እናንተ ውስጥ ኃያል የሆነ ሰው አለ። አጋንንትን የሚያንጫጫ በአጋንንቶች ላይ ስልጣን፣ በኃይላት ባለቆች በስልጣን ጌትነት በሚባለው ላይ ስልጣን ያለው የገባችሁበት ቤት ያላችሁበት ቤት በሽታን ሁሉ የሚያጠፋ ኃጢአትን ሁሉ የሚያጠፋ ጨለማን የሚያስወግድ አይደል? ብርሃን በጨለማ ላይ ይበራል፣ ጨለማ ምን አላረገውም ይላል? አላሸነፈውም። የሚያሸንፋችሁ ጨለማ የለም። ያንን ይዛችሁ ነው እኮ ውስጣችሁ ያለው። አሁን ችግሩ ምንድነው መሰላችሁ? ለሰዎቹ ስለ እግዚአብሔር ስታወሩ ያንኑ የሚያውቁትን እግዚአብሔርን ነው የምትነግሯቸው። ለምን? እናንተም ስለ እግዚአብሔር ያላችሁ ዕውቀት እነሱ የሚያውቁትን ዕውቀት ነው ያላችሁ። ሄሎ፣ ከኔ ጋር ናችሁ? አንዳንዱ ትምህርት አንዳንድ ሰው ሲያወራ እኔ ድሮ የማውቀው ጌታን ሳልቀበል በፊት የምናወራውን ነገር ነው የሚያወራው፣ መንፈሳዊ የሚመስለውን ነገር። እንደዚህ አይነት ነገር ነው የሚያወራው። ኢሳይያስ 55 ከቁጥር 7 እስከ ቁጥር 9 እናነባለን። ትንቢተ ኢሳይያስ ላይ ሂዱ። ምዕራፍ 55 አትገልጧትም። ከጎናችሁ ያለውን እንዲህ ብላችሁ አሳይኝ። ሁለታችሁም የላችሁም? ጌታ ኢየሱስ። መጽሐፍ ቅዱስ ያላቸው ሰው ጋር ሂዱ፣ ቶሎ በሉ፣ ፍጥን ብላችሁ ክበቧቸው። መጽሐፍ ቅዱስ ያላቸውን ሰዎች፣ እነሱ ብርቅ ናቸው። መሀል ግቢ፣ ቲጂ መሀል ግቢ፣ ሮዝ መሀል ግቢ። እስቲ እዚህ ጋር ለአገልጋዮቹ አሳያቸው። እሺ፣ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 7 ጀምሮ እንደዚህ ይላል። ክፉ ሰው መንገዱን ይላል። አገኛችሁት አይደል? ክፉ ሰው መንገዱን ይልና በደለኛም ሐሳቡን ይተው። ምኑን ይተው? ክፉ ሰው መንገዱን ይልና በደለኛም ምኑን ይተው ይላል? ሐሳቡን ይተው። ከሐሳብ ጋር ነው የሚያወራው። ከዛ ወደ እግዚአብሔርም ይመለስ። መመለስ ማለት ንስሐ መግባት፣ ሜታኖያ ማለት ምን ማለት መሰላ? ቼንጅ ኦፍ ማይንድ፣ ቼንጅ ኦፍ ቶት ማለት ነው። ቼንጅ ኦፍ ቲንኪንግ ማለት የአስተሳሰብ ለውጥ ማለት ነው። የአስተሳሰብ ለውጥ ያድርግ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ካለ በኋላ ቁጥር 8 ሐሳቤ እንደምናችሁ እንደ ሐሳባችሁ፣ ከዛ መንገዳችሁም ማለት እንደ መንገድ አይደለምና ይላል እግዚአብሔር። የመጀመሪያው መርህ መውሰድ ያለባችሁ ምንድነው መሰላችሁ? እግዚአብሔር ነው ያለው የእናንተ ሐሳብና የኔ ሐሳብ አንድ አይደለም ማለት። ከኔ ጋር ናችሁ? አንድ አይደለም ማለት። እስቲ ዳኒና ቶሎ ጥንብ ከየትም ቦታ ስለሚታይ ና እዚህ ጋር ቁም ዳኒ። ጌታ ይባርክ።
በዋናው በቁመት አለመሆኑ ነው። ጌታ ይባረክ። አሜን። አሁን ምን እንዳለ ተመልከቱ። እግዚአብሔር ሐሳቤ እንደ ሐሳባችሁ አይደለም፣ ከዛስ መንገዳችሁም እንደ መንገድ አይደለም። አሁን ዳኒን ብጠይቀው ስለራሱ እኔ እንዲህ ነኝ የሚለው ነገር አለ አይደል? እግዚአብሔር ዳኒ ነው ዳኒ እንዲህ ነው የሚለውና ዳኒ እንዲህ ነኝ የሚለው ሁለቱ ይለያያል። መጽሐፍ ቅዱስ ነው ያለው። በፍጹም በቃ ይለያያል ካለ ይለያያል። ይው መጽሐፍ ቅዱስ ምንድነው መሰላችሁ የሚለን? እናንተ እንኳን ራሳችሁን አታውቁትም። የገባችሁ ነው? እኔ ነኝ የሰራዋችሁ፣ እኔ ነኝ የማውቀው። ከኔ ጋር ናችሁ? እኔ ስሰራ ምን መስራት ፈልጌ እንደሰራው አውቃለሁ። እኔ ነኝ የማውቃችሁ። አስተሳሰባችሁን የሰራሁት እኔ ነኝ። የውስጥ ሰውነታችሁን፣ መንፈሳችሁን፣ ነፍሳችሁን የሰራሁት እኔ ነኝ። ሰውነታችሁን የሰራሁት እኔ ነኝ። ጉልበታችሁን እኔ ነኝ የማውቀው። አቅማችሁን እኔ ነኝ የማውቀው። እናንተ ውስጥ ያስቀመጥኩትን ጸጋ፣ እናንተ ውስጥ ያስቀመጥኩትን ቅባት፣ እናንተ ውስጥ ያስቀመጥኩትን ኃይል የማውቀው እኔ ነኝ። ከኔ ጋር ናችሁ? ሐሳቤ እንደናንተ ሐሳብ አይደለም። መንገዴ እንደናንተ መንገድ አለ። ብዙ ሰዎች ከፍ የሚሉበት የራሳቸው መንገድ አላቸው። ኖ እያለ ነው እግዚአብሔር። ኖ እሱ መንገድ አይደለም ከፍ የምትሉበት። የእናንተ መንገድና የኔ መንገድ ይለያያል። እንዴት እንደሚለያይ ተመልከቱ። ቀጥሎ ያለው ቁጥር 9 ሰማይ ከምድር ከፍ እንደሚላል፣ ሰማይ ከምድር ከፍ እንደሚል እንዲሁን መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ሰማይ ከምድር እንደሚለይ አስባችሁታል? እኔ ዳኒኮ እንዲህ ነው ስል እግዚአብሔር እኔ የምለውና እግዚአብሔር የሚለው ርቀቱን አስቡት። ጭራሽ አይገናኙም። እናትና አባታችን በልጅነታችን ሲነግሩን እቺ አትሰማም፣ እቺኛዋ እንዲህ ናት እያሉ እሱና እግዚአብሔር ስለኛ የሚያስበው ሰማይ ከምድር ከፍ እንደሚል የተለየ ነው። ጌታን ከማወቃችሁ በፊት በሃይማኖት ውስጥ ማለት ነው የተማርነው እኛ እንዲህ ነን ተብሎ የተማርነው ያ ትምህርትና እግዚአብሔር ስለኛ የሚያስበው ሐሳብ ሰማይ ከምድር እንደሚርቅ የራቀን አላችሁ። ከኔ ጋር ናችሁ? አሁን አስቡት። ዳኒና እኔ ስለ ራሳችን የምናስበው ሐሳብና እግዚአብሔር ስለኛ የሚያስበው ሐሳብ ይርቃል። ስለዚህ ምን አለ እግዚአብሔር? ሐሳባችሁን ተዉት። ተባረክ ዳኒ። ሐሳባችሁን ምን በሉት? ተዉት። በጣም በእግዚአብሔር ቤት ውስጥ መንፈሳዊ ነኝ ብሎ እንደሚያስብ ሰው አድርቅ የለም። ከምን የተነሳ መሰላችሁ? እኛ የምናስበውና እግዚአብሔር የሚያስበው በጣም የተራራቀ ከመሆኑ የተነሳ ማለት ነው። ከኔ ጋር ናችሁ? በጣም የተራራቀ አስባችሁታል? አሁን ምን በሉ ነው ያለው እግዚአብሔር? ሐሳባችሁን ተው። የመጀመሪያው ስቴፕ መለወጥ ከፈለጋችሁ ሐሳባችሁን ተው። እኔ ለራሴ አውቃለሁ የምትሉትን ነገር ተው። አታቁም። አላቅም በሉ እስቲ። እኔ ለራሴ አላቅም በሉ እስቲ። እኔ የማውቀው እውቀት በሉ እስቲ። እግዚአብሔር ከሚያውቀው እውቀት በሉ እስቲ። ሰማይ ከምድር ከፍ እንደሚል እንደዚህ የራቀ ነው በሉ እስቲ። አሁን ምን አለን መሰላችሁ ሐዋርያው ጳውሎስ? የእግዚአብሔር ቃል ምን አለን መሰላችሁ? ደሞመንት አለ ይህንን ፈትናችሁ ስታቋል፣ ይህንን መርምራችሁ ስታቁ ምን እግዚአብሔር ለናንተ ያለውን ፈቃድ፣ እግዚአብሔር ለናንተ ያለውን ሐሳብ፣ እግዚአብሔር ለናንተ የሚናገረው ነገር አለ ፈልጋችሁ ሰርች አድርጋችሁ ስታቁ አለ ወደዛ እግዚአብሔር ወዳየላችሁ ነገር መለወጥ ትጀምራላችሁ። ትራንስፎርም ማድረግ ትጀምራላችሁ። አይገርምም?
በህይወት ዘመናችሁ ስኬታማ መሆን ከፈለጋችሁ በሁሉም ነገራችሁ የምታደርጉትን ነገር ልንገራችሁ። ማድረግ ያለባችሁ ሐሳባችሁን ሙሉ ለሙሉ ትታችሁ መንገዳችሁን ሙሉ ለሙሉ ትታችሁ የእግዚአብሔር መንገድ ብላችሁ ስትገቡ ሐሳባችንና የእግዚአብሔር ሐሳብ ከመራራቁ የተነሳ የእግዚአብሔር ነገር ለኛ ሞኝነት ነው የሚመስለው። መጽሐፍ ነው የሚለው አንደኛ ቆሮንቶስ መጽሐፍ ላይ እንደዚህ ይላል። ምዕራፍ 2 ላይ ለፍጥረታዊው ሰው ይላል። ለአሮጌው ሰው ማለት ነው። አሁን አሮጌውን አስተሳሰባችሁን አስቡት። የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። በመንፈስም የሚመረመር ስለሆነ ሊቀበለው አይችልም ይላል። እያንዳንዱን ነገር ስታስቡት እግዚአብሔር አድርጉ የሚላችሁ የኔ መንገድ ይሄ ነው። ምን መሆን ትፈልጋለህ? እግዚአብሔር መበልጸግ እፈልጋለሁ። መበልጸግ ከፈለክ ይሄን አድርግ የሚላቸው ነገሮች አሉ። ምን መሆን ትፈልጋለህ? እግዚአብሔር እንዲህ ይሄንን ከፈለክ እንዲህ አድርግ የሚላቸው ነገሮች። መዳን እፈልጋለሁ ስትሉት ምን ይላቸዋል? እመን። አሁን ብዙ ሰው እንዴት አምኜ ይጸድቃል ይላል። ሙሴን ምን አለው እግዚአብሔር? እንደዚህ አድርጋለሁ። በእባብ ተነደፉ። ትዝ ይላቸዋል። በእባብ ተነደፉ እስራኤላውያኖች እና አምፀው በእባብ ተነደፉ በእባብ። ከዛ ምን ሆነ? እግዚአብሔር ምን አለው ሙሴን? የነሐስ እባብ ስራ አለው። የነሐስ እባብ ትሰራና በትልቅ ምሰሶ ላይ ታቆመዋለህ አለው። በትልቅ ዓላማ ላይ ምሰሶ ላይ ታቆመዋለህ አለው። ከዛ አለ ያንን የነሐሱን እባብ ዞር ብሎ ያየ ይድናል አለው። ሰዎች የሚያውቁት እውቀት አለ። እባብ ከነደፈ ታስረዋለህ፣ መድኃኒት አለ፣ ቅጠላ ቅጠል፣ እሱ ይደረጋል፣ ይጨፈጨፋል። እንዲህ አይነት ነገር ነው የሚያውቁት። እግዚአብሔር መጣና ምን አለ? እባብ የነደፈው አለ። ዞር ብሎ ሙሴ የሰራውን የናሱን እባብ ይመልከታል። ከኔ ጋር ናቸው። ከዛ ዞር ብሎ ያየ በሙሉ ዳነ ይላል። እዚህ ጋር ተነድፌ እዚህ ጋር ላይ እባቡ ከነመርዙን እዛ ሰቅየዋለሁ አለ እግዚአብሔር። ስለዚህ በእምነት ሰውነቴ ውስጥ ያለው እግሬ ውስጥ የገባው መርዝ ከነ እባቡ ተሰቅሏል ብለ ዞር ብለ ስታይ ይጠፋል። ከዚህ አሁን ይሄ እግዚአብሔር መንገድ ነው። ምን ያህል እንደሚርቅ አያችሁት? እኛ ከምናስበው ሄሎ አላችሁ ከኔ ጋር ናችሁ። በጣም የራቀ ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። ምን ሊቀበለው አይችልም። የማይገባ ነገር ነው እግዚአብሔር የሚያዘው። እስራኤሎች ከግብፅ ከወጡ በኋላ አማሌቃውያን አላሳልፍም አሏቸው። እና እግዚአብሔር ምን አረገ? ሙሴ ወደ ተራራ ምን አላቸው? ሙሴ ወደ ተራራ ይውጣና እጁን ያንሳ። አማሌቃውያኖች ጦር ሰይፍ ምናምን ይዘው ሊዋጉን መጥተዋል። ሙሴ ወደ ተራራ ይውጣና እጁን ያንሳ። ከዛ ሙሴ እጁን ሲያነሳ ይላል እስራኤሎች ያሸንፉ ነበር። ሙሴ እጁን ደክሞት ሲያወርድ እስራኤሎች ይጠቁ ነበር ይላል። እዛ ልክ ይህንን ሲያዩ እና አሮን ሄዱና የሙሴን እጅ ደገፉት። ከኔ ጋር ናቸው። አሁን ልብ ብላችሁ ስሙ። እግዚአብሔር በዚህ ዓለም ሞኝ የተባለውን ሰው የሚመርጠው ለዛ ነው። በዚህ ዓለም አዋቂ አይደለም የተባለውን ሰው የሚመርጠው ለዛ ነው። ለምን? አድርግ የተባለውን ያደርጋል፣ አይፈላሰፍም። እንዲህ አይነት ነገር አለ እንዴ? አይደለም። ፈውሶቹ እኮ መጽሐፍ ቅዱስ ላይ አንዱ ለምጻም ወደ እስራኤል መጣ ሊፈወስ። ሶሪያዊ ጀነራል ነው፣ ንዕማን ይባላል። ከዛ እንዴት ነው የምፈወሰው ሲል ሂድና ዮርዳኖስ ውስጥ 7 ጊዜ ብቅ ጥልቅ በል። የምር እኮ አይመስልም። ብቅ ጥልቅ አስባችኋል? ጥልቅ 1 7 ጊዜ የተባለ 2 እና ሰውየው እኔ መጥቷል እዚህ አሻሽቶ የሆነ ነገር ያረገኛል ብዬ ነው ያሰብኩታል።
ሰውየው የሚያስበው ነው። ግን ሰውየው የሚያስበውና እግዚአብሔር የሚያስበው ሰማይ ከምድር እንደሚርቅ የራቀ ነው። ዮርዳኖስ ውስጥ 7 ጊዜ ብቅ ጥልቅ በል ይለኛል አለ። ይሄማ ለሀገሩ ያዳላ ነው አለ። ይሄማ ብሔርተኛ ነው አለ። ዮርዳኖስን አሁን ወንዝ አድርጎ ነው አለ። እንዴ ለወንዝማ ሀገሬ የተሻሉ ሀባናና ፋርፋ የተባሉ አሉ አይደል? ይፈላሰፋል እዛ ጋር። መተዋረ እንዲያውም አሉት ሰዎች ደህና ነገር ነው ያዘዘ እንዴ ሌላ ነገር አድርግስ ቢል አታደርግም እንዲህ አሉት። ከዛ ሄዶ እውነትም 7 ጊዜ ብቅ ጥልቅ ሲል ከለምጡ ተፈወሰ። አላችሁ ከኔ ጋር ናችሁ? እግዚአብሔር የዚህን ዓለም ሞኝ ነገር እኛን የመረጠው ለምንድን ነው መሰላችሁ? ፈላስፋ እንዳንሆን። ታያቸው አላችሁ በየፌስቡኩ በየምኑ አንድ ነገር አድርገው የማያውቁ ስንት አጋንንት የሚያስወጣ ሰው የሚተቹ፣ ስንት በሽተኛ እየፈወሰ ያለ፣ ስንት ትንቢት መንፈሳዊ ምስጢር እየተናገረ ያለን ሰው አንድ ነገር በህይወታቸው ሆኖ የማያውቅ ሰዎች ሲተቹ ታያላችሁ። ታምር እኮ ነው የምታዩት። እንደው በጣም ከባድ ነው። በዚህ ዘመን ያለ ሰው እስራኤሎች የታዘዙትን አድርግ ቢባል ማንም አያደርገው። የኢያሪኮ ቅጥር ጋር ሲደርሱ ምን ታረጋላችሁ አለ እግዚአብሔር። ለ7 ቀን ነው ትዞሩታላችሁ የተባለው። የመጀመሪያ ቀን አንዴ ትዞሩትና ሰፈራችሁ ትገባላችሁ። በቃ ወክ ያረጋችሁ ትዞራላችሁ። ከዛ ሁለተኛ ቀን ትእዛዙ ራሱ የተለየ ነው። በ7ኛው ቀን 7 ነው የምትዞሩት አለ። ከዛ የመለከትን ድምፅ ስሙ፣ የካህናቶችን ድምፅ ስሙ። መለከት ሲነፋል የዛኔ ወበራችሁ ትጮኻላችሁ በታላቅ ድምፅ አለ። መጽሐፍ ቅዱስ ሲናገር የኢያሪኮ ቅጥር ይላል 7 ቀን ከዞሩት በኋላ በጩኸት ወደቀ አይለንም፣ በእምነት ወደቀ ነው የሚለን። ምክንያቱም ጩኸቱ አይደለም የጣለው ምንድን ነው? እግዚአብሔር ያለው ይሆናል። እግዚአብሔር የተናገረው ነው የሚሰራው፣ እኔ ያልኩት አይደለም የሚሰራው ብለው ያንን ስላመኑ ነው የፈረሰው አለ።